ሰላም ውድ አድማጭ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ሳምንታችሁ እንዴት ነበር? እንዴት አለፈ? ጥሩ ይሆናል ብዬ አምናለሁ። እየተከታተላችሁት የምትገኙት መክሊት ቲዩብ ነው። ስነ ልቦናዊ ይዘት ያላቸውን ሐሳቦች እንዲሁም በጥቅሉ ስለ አእምሮ ጤና ላይ የምንመካከርበት መድረክ ይሆናል። በየሳምንቱ ይዤላችሁ የምቀርበው ደግሞ እኔ በአምላክ እባላለሁኝ የስነ ልቦና ባለሙያ ነኝ። በዛሬው ዕለት በሌላ ሐሳብ ተገኝቻለሁ። ይሄም ደግሞ ስለ አእምሮ ጤና ይሆናል የምናወራው። በተለምዶ ብዙ ጊዜ ስለ አእምሮ ጤና ይወራል። ብዙ ሰዎች የአእምሮ ጤና ይላሉ። ግን እውነት የአእምሮ ጤና ምንድን ነው? የአእምሮ ጤንነት እክሎች ምንድን ናቸው? እንዲሁም ደግሞ ምክንያቱስ ምንድን ነው? እንዴትስ ራሳችንን ከዛ መጠበቅ እንችላለን? ወይም ደግሞ ራሳችንን ወይም የአእምሮ ጤናችንን እንዴት ነው መንከባከብ የምንችለው የሚለውን በዛሬው ዕለት በዚህ ቪዲዮ ይዤላችሁ ቀርቤያለሁኝ። አብራችሁኝ ቆዩ። ወደ ፕሮግራማችን ከመግባታችን በፊት አንድ ጥያቄ ልጠይቃችሁ። ኮሜንት ቦክሱ ላይ አስቀምጡልኝ። ይሄም ጥያቄ የአእምሮ ጤና ምን ማለት ነው ለእናንተ? የአእምሮ ጤንነት ስንል ምንን ያካትታል ብላችሁ ታስባላችሁ? እንግዲህ ኮሜንታችሁን ለማንበብ እጠብቃለሁ። አሁን ወደ ዋናው ሐሳብ እንገባለን ማለት ነው። የአእምሮ ጤና የአእምሮ ህመም ስላለብን ብቻ አይደለም። እጅግ በጣም ሰፊ የሆነ ሐሳብ ነው። እንግዲህ የአእምሮ ጤና ስንል አስተሳሰባችንን፣ ድርጊታችንን፣ ስሜታችንን ሁሉ እንዲሁም ደግሞ የዕለት ተዕለት እንቅስቃሴያችን ውስጥ የውሳኔ አሰጣጣችንን፣ ስትረስ ማኔጅመንት ወይም ደግሞ ችግር ሲያጋጥመን ወይ ጭንቀት ሲያጋጥመን እንዴት ነው ሃንድል የምናደርገው የሚለንን ሁሉ የሚያጠቃልል ይሆናል ማለት ነው። አንድ ላይ የአእምሮ ጤና ስንል የኢሞሽናል ዌልቢንግ ወይም ደግሞ የስሜታዊ ጤንነት፣ የስነ ልቦናዊ ጤንነት፣ የስነ ማህበራዊ ጤንነት እንዲሁም ደግሞ የመንፈሳዊ ጤንነታችንን አንድ ላይ ደምሮ የያዘ እጅግ ሰፊ የሆነ ሐሳብ ወይም ደግሞ ሁኔታ ነው ማለት ነው። የአእምሮ ጤና ስንል እንደ ማንኛውም የአካላዊ ችግር እንደሚገጥመን ሁሉ አእምሯችንም ደግሞ እክል ይገጥመዋል ማለት ነው። ልቦናችንን ሊያመን ይችላል ወይም ልባችንን፣ እጃችንን፣ እግራችንን ሁሉ የተለያዩ የአካል ክፍላችንን ሁሉ ህመም ሊሰማን እንደሚችለው አእምሯችንም ደግሞ ህመም ሊሰማን ይችላል። ስለዚህ ማንኛውም ሰው ላይ ሊደርስ የሚችል በማንኛውም እድሜ ላይ ሊከሰት የሚችል የእድሜ ገደብ የማይገድበው ሁኔታ ነው ማለት ነው። እጅግ በጣም አስፈላጊ ወይም ደግሞ እንድንነጋገርበትም ያሰብኩበት ምክንያት ምንድን ነው? አንድ ጥናት ላይ እንደሚያመለክተው በአመት ውስጥ ከ5 ሰው ወይም ደግሞ ከ5 አዋቂ ሰዎች ውስጥ አንዱ የአእምሮ እክል ይገጥመዋል ይላል። ስለዚህ አሁን ላይ ደግሞ በብዛት እየተስፋፋ ብዙ ሰው እንዲህ የአእምሮ ህመምን ወይም ደግሞ ከባባድ የሆኑም አሉ፣ ከዛም ደግሞ ዝቅተኛ የሆኑ የአእምሮ ህመሞችን እያስተዋሉ እንደሆነ ይናገራሉ። ይሄ ለምን ሆነ የሚለውን እንግዲህ መለስ ብለን ወደኋላ እንመለከተዋለን ማለት ነው። የተለያዩ ምክንያቶች ስላሉት የአእምሮ ጤና በጊዜ ሂደት ይለዋወጣል። በዕለት ተዕለት ኑሯችን ውስጥ ሊገጥሙን የሚችሉ የተለያዩ ነገሮች አሉ፣ ጥሩም መጥፎም ማለት ነው። ስለዚህ በዛ ሂደት ውስጥ የእኛም ስሜታችን ሊቀያየር ይችላል። አንዳንዴ አካላዊ ህመም ሊሰማን እንደሚችለው ሁሉ አእምሯችንንም ደግሞ ጤንነት ላይሰማን የሚችልባቸው ጊዜያት ይኖራሉ ማለት ነው።
ይሄ ደግሞ ሁሉንም ሰው የሚያጋጥመው ነገር ነው። ሰዎች ለምንድን ነው ስለ አእምሮ ጤና ሲነጋገሩ በጣም እንደ ነውር ወይም ደግሞ እንደተሸፈነ እንደተደበቀ ነገር አድርገው ይወስዱታል? ብዙ ሰው የአእምሮ ህመም ሲያጋጥመው ብዙ ነገሮችን ካለፈ በኋላ ነው፣ ነገሩ ከባሰ በኋላ ነው ብዙ ጊዜ ወደ እርዳታም የሚሄደው። ይሄ ደግሞ በማህበረሰብ ውስጥ ያለው አመለካከት ወይም ደግሞ በሰውየው ወይ በሴትየዋ ውስጥ የማህበረሰቡ ላይቀበለኝ ይችላል የሚል ስጋት ስለሚኖር ይሸፍኑታል ማለት ነው። ስለዚህ እንዲህ መሆኑ ደግሞ በተገቢ ሁኔታ በበቂ ሁኔታ እርዳታ እንዳያገኙ ያደርጋቸዋል። የአእምሮ ህመም ሲጀምር በአንዴ ሊመጣ የሚችል ላይሆን ይችላል። በሂደት ቀስ በቀስ ነገሩ የጨመረ የሚሄድበት ሁኔታ ሊኖር ይችላል። አብዛኛውም ደግሞ እንደዛ ነው። ግን በትንሹነቱ እያለ ቶሎ እርዳታ ፈልጎ አመርቂ ውጤት ማምጣት የሚቻል ሆኖ ሳለ ግን ደግሞ ሰው አብዛኛውን ለሰዎች ብናገር ወይም እርዳታ ብፈልግ የተቀባይነቴ እጅግ በጣም ዝቅ ይላል ወይም ደግሞ የሰው መጠቋቆሚያ እሆናለሁ ብሎ በመፍራት ከዛ ራስን መገደብ ይኖራል እና ውጤቱ ረጅም ጊዜ የሚፈጅ ሊሆን ይችላል ማለት ነው። የአእምሮ ጤና እክል ከምን ይመጣል? በምን ምክንያት ነው አንድ ሰው የአእምሮ ህመም የሚያጋጥመው? ምን ይመስላችኋል? እንግዲህ ሳይንሱ ባስቀመጠው መሰረት እጅግ የተለያዩ መላምቶች አሉ፣ ወይም ደግሞ ሳይንስ የሚያመለክታቸው ነገሮች አሉ። ከዛም ውስጥ ባዮሎጂካል የሆነው ነው ማለት ነው። ባዮሎጂካል ስንል የብሬን ኬሚስትሪ፣ ለምሳሌ የሆርሞን መለዋወጥ፣ ይሄ ኬሚካል ኢምባላንስ አእምሯችን ውስጥ ያለ ለምሳሌ ዶፓሚን የሚባሉ ንጥረ ነገሮች ይኖራሉ። ስለዚህ የነሱ አለመመጣጠን የአእምሮ ህመምን ሊያስከስት ይችላል። ወይም ደግሞ ጄኔቲክስ ራሱ በተፈጥሮ አንድ ሰው እንዲህ አይነት እክል ሊገጥመው ይችላል። ሌላው ደግሞ አንድ ሰው በጊዜ ሂደት ወይም በኑሮ ሂደት በላይፍ ኤክስፒሪየንሱ የሚገጥሙት ብዙ አይነት ፈተናዎች ይኖራሉ። ለምሳሌ አቢዩዝ ሊኖር ይችላል፣ ትራውማ ሊኖር ይችላል። የተለያዩ ውጣ ውረዶችን የሚያልፍበት ሂደት ያ ጠባሳን እዛ ሰው ላይ አስቀምጦ ለአእምሮ ህመም ተጋላጭ እንዲሆን ሊዳርገው ይችላል ማለት ነው። ሌላኛው የፋሚሊ ሂስትሪ ነው። ወይም ደግሞ በቤተሰባችን ውስጥ እንደዚህ አይነት እክል ያለው ሰው ካለ ከእናት፣ ከአባት፣ አክስት፣ አጎት፣ ወንድም እንዲህ የመሳሰሉት ማለት ነው። ይሄ ማለት ግን ሁሉም ሰው ለምሳሌ በቤት ውስጥ የአእምሮ ህመም ወይም እክል ያለበት ሰው ካለ የቤቱ ሰው ወይም ደግሞ ከነሱ የሚወለዱት ልጆች ሁሉ የአእምሮ እክል ይገጥማቸዋል ማለት አይደለም። ይሄ ማለት ተጋላጭነቱን ይጨምራል እንደማለት ነው። ሌላው እንግዲህ ኢንቫይሮንመንታል ፋክተር ነው ማለት ነው። ይሄ ማለት ምንድነው? ለምሳሌ አንድ ሰው በሚኖርበት ሁኔታ የድህነት፣ ለምሳሌ ይሄ የሶሻል ሚዲያ ጫናው፣ የተለያዩ በአካባቢያችን ወይም በዙሪያችን የሚገጥሙን ችግሮች፣ ለምሳሌ ጦርነት፣ ረሃብ፣ እንዲሁም ስደት፣ የተለያዩ ኢንቫይሮንመንታል የሆኑ ነገሮችን ተጋላጭነታችንን ይጨምራል። ቀጥሎ ደግሞ ሰብስታንስ ዩዝ ወይም ደግሞ የተለያዩ ሱስ አምጪ የሆኑ ነገሮችን መጠቀም ወይም ደግሞ ባጭሩ ሱስ ማለት ነው። ስለዚህ አንድ ሱስ የሚጠቀም ሰው ሱስን ወይም ሱስ ያለበት ሰው ለምሳሌ የሲጋራ ሊሆን ይችላል፣ የጫት ሊሆን ይችላል፣ የተለያዩ ንጥረ ነገሮች ጥገኛ የሆነ ሰው ካለ የመግጠሙ የአእምሮ ህመም
የመግጠሙ ነገር ተጋላጭነቱ ይጨምራል ማለት ነው። አሁን እንግዲህ ይሄንን ከተነጋገርን ዘንዳ ደግሞ ቀጥለን እስቲ መደበኛ የአእምሮ ህመም አይነቶች ምንድናቸው የሚለውን እንመለከታለን። ጠለቅ ብዬ ምንነታቸውን ዛሬ አላብራራላችሁም፣ ግን ደግሞ ሐሳቡ እንዲኖራችሁ የአእምሮ ህመም አይነቶች ምንድናቸው የሚለውን እገልጽላችኋለሁ ማለት ነው። ከዚህም ውስጥ ዲፕሬሽን ወይም ድባቴ እንደምንለው፣ አንዛይቲ፣ ባይፖላር ዲስኦርደር፣ ስኪዞፍሬኒያ እናም ሌሎች አእምሮ ህመም አይነቶች ይገኛሉ ማለት ነው። ስለዚህ በሌላ ፕሮግራም ደግሞ እነዚህን እያንዳንዳቸውን እያነሳን እንነጋገራለን ማለት ነው። እንግዲህ ወደፊት እጅግ በጣም ሰፊ ስለሆኑ እያንዳንዳቸው እንዲሁም ደግሞ ብዙ ስለሆኑ ማለት ነው። የአእምሮ ጤና ይድናል የሚለውን እንመለከታለን። የአእምሮ ህመም አዎ ይድናል ነው ምላሹ። በጊዜና በሰዓቱ ቶሎ አውቀን ተረድተነው እክል እንደገጠመን አውቀን አንዳንድ ሰው ወደ እምነት ተቋማት ሊሄድ ይችላል። አንዳንድ ሰው ደግሞ ወደ ባለሙያ የአእምሮ ህመም ባለሙያ ሳይካትሪስት ወይም ሳይኮሎጂስት ጋር የስነልቦና ባለሙያ ጋር እንዲሁም ቀርቦ እንደየህመሙ መጠን እርዳታ ሊያገኝ ይችላል ማለት ነው። ስለዚህ በዚህ ጊዜ እጅግ በጣም አተኩሬ ልናገር የምፈልገው ነገር እኔ እንግዲህ እስካሁን ድረስ የተለያዩ ሰዎች ጋር በካውንስሊንግ አብሬ ቆይቻለሁ እና አብዛኛው ሰው ነገሩ እጅግ በጣም ከባሰ በኋላ ነው ራሱ የአእምሮ ህመም እንደሆነ የሚረዳው፣ ከፍተኛ ደረጃ ላይ ሲደርስ ማለት ነው። እንዲሁም ደግሞ ራሱ ገና እንጭጭ እያለ ራሱ ቢረዱትን እርዳታ ለማግኘት ግን የመምጣት ነገሩ በጣም ከዘገየ በኋላ ነው። ይሄ ደግሞ የህክምናውን ሂደት ይቀንሰዋል ወይም ደግሞ ያዘገየዋል፣ ይጎትተዋል ማለት ነው። ውጤቱን በደንብ አመርቂ እንዳይሆን ያደርገዋል። ስለዚህ ይሄ ማለት ማንኛውም ሰው እግራችንን እንደሚያመን፣ ጆሮአችንን እንደሚያመን፣ አእምሯችንም ሲያመን አንድ የአካላዊ ክፍላችን ነው አእምሯችን። ስለዚህ ሄደን ቶሎ በአፋጣኝ እርዳታ ለማግኘት መጣር እጅግ በጣም አስፈላጊ ነው ብዬ መናገር እፈልጋለሁ ዛሬ ማለት ነው። የአእምሮ ህመም አለ ማለት አንድ ሰው የአእምሮ ህመም የሚገጥመው ፈልጎ አይደለም አይደለም፣ ወዶ አይደለም የአእምሮ ህመም የሚገጥመው። ስለዚህ ለምንድን ነው እንደ ነውር የምናየው? ለምንድን ነው ልክ እንደ የሆነ ተዘግቶ እንደተቀመጠ አይነት ነገር የምንመለከተው? እግራችንን ሲያመን እኮ ውይ ዛሬ እኮ እግሬን አሞኝ ወገቤን አሞኝ እንላለን አይደለም? ለምንድን ነው ዛሬ ጥሩ የሆነ የአእምሮ ስሜት እየተሰማኝ አይደለም ብለን መናገር የማንደፍረው? ይሄንን ከልቦናችሁ ውስጥ አስቀምጣችሁ ማንኛችሁም ሰዎች እንዲህ አይነቱ ነገር በሚገጥማችሁ ጊዜ እባካችሁን ወደ አቅራቢያችሁ ወደሚገኝ የህክምና ማዕከል ከዛም ደግሞ ባላችሁ መንፈሳዊ ሁኔታ ወደዛ መቅረብ ያስፈልጋል ማለት ነው። አንዳንድ ሰው የአእምሮ ህመም ወይም የአእምሮ እክል ሲገጥመው ወደ እምነት ተቋማት ወይም ለምሳሌ ጸበል ሊሆን ይችላል፣ እንዲሁም ደግሞ ወደ መስጊድ እንደዚህ መሄድን ነው የሚመርጠው። ወደ ህክምና ማዕከልም ተኪዶ ጸበል መጠመቅ ይቻላል፣ ወይም ደግሞ ቁርአን መቅራት ይቻላል፣ እንዲሁም የመሳሰሉትን ማለት ነው። ስለዚህ ሁለቱንም አብረን ማስኬድ እንችላለን። ግዴታ አይ እኔ ጸበል ብቻ ነው የምጠመቀው ማለት ላያስፈልገን ይችላል ማለት ነው። እንደ ህመሙ አይነት እንደ ህመሙ ደረጃ አይነት የህክምናውም ሁኔታ ይለያያል። ስለዚህ ይህንን በማሰብ ሁላችሁም ግንዛቤ እንዲኖራችሁ ፈልጋለሁ እዚህ ጉዳይ ላይ ማለት ነው።
የአእምሮ ጤና ትኩረት ልንሰጠው የሚገባ ጉዳይ እንደሆነ በዛሬው ፕሮግራማችን እንደ ተመለከታችሁት ወይም እንደተገነዘባችሁ እርግጠኛ ነኝ። ሁላችሁም እንድትረዱት የምፈልገው ከአእምሮ ጤና በላይ ምንም ነገር የለም። ስለዚህ አእምሮ ጤናችሁን ጠብቁ። እንዴት አድርገን ነው የአእምሮ ጤንነታችንን የምንጠብቀው ብላችሁ ደግሞ ለምትጠይቁኝ ጥያቄ ቀደም ብዬም እንዳነሳሁት የህመሙን ወይም የስሜቱን አይነት ከሌላ ጊዜያችን ለምሳሌ የሚመጣበት ጊዜ ወይም ከመጣም በኋላ ደግሞ የሚቆይበት ወይም ዲዩሬሽኑን ታይሙን እንመለከታለን ማለት ነው። በተደጋጋሚ የሚመጣ ከሆነ ረዘም ላለ ሁኔታ የሚቆይ ከሆነ ይህንን ነገር በማስተዋል እና በመረዳት ወደሚያስፈልገው ወደ ሕክምና እርዳታ በጊዜ መሄዱ ወሳኝነት አለው ብዬ አስባለሁ። አንደኛው ይሄ ነው። ሁለተኛ ደግሞ ራሳችንን ከሚጎዱ ነገሮች መጠበቅ። ለምሳሌ ሱስ ይሆናል። ስለ ሱስ እንግዲህ ቀደም ብዬ ያቀረብኩት ፕሮግራም አለ፣ እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። ሌላው ደግሞ የተለያዩ አካላዊ እንቅስቃሴዎችን ማድረግ እንዲሁም ደግሞ ሶሻላይዝ የምናደርግበትን ሁኔታ ማሰብ፣ ከሰዎች ጋር መመካከር ሲኖርብን መመካከር፣ ወደ መንፈሳዊ ቦታዎች መሄድም ካስፈለገ ደግሞ ወደ መንፈሳዊ ቦታዎች ሄደ አእምሮን ማደስ፣ መረጋጋት። ስለዚህ ሁሉም ሰው ራሱን የሚያረጋጋበት መንገድ ይኖረዋል። ያንን ነገር ደግሞ አይደንቲፋይ አድርጎ ወይም አይቶ ለይቶ ወደዛ መሄድ ወደዛ መጠጋት አስፈላጊ ነው ማለት ነው። ከዚህ ቪዲዮ በኋላ ሁላችሁም በቂ የሆነ ግንዛቤ ይኖራችኋል ብዬ እጠብቃለሁ። ሁላችሁም ራሳችን ላይ ብቻ አይደለም ግን አንዳንዴ በሰው ላይም የምናስተውለው ነገር ይኖራል አይደለ? ዛሬ እኮ እከሌ ጥሩ አይመስለኝም፣ የሚያደርጋቸው ድርጊቶች ከኖርማሉ ሁኔታ ወጣ ያለ ነገር ነው ልንል እንችላለን፣ ልናስተውል እንችላለን። ግን ያንን ደግሞ ደፍረን ጠጋ ብለን ሄደን ወንድሜ ወይም እህቴ ዛሬ ስመለከትሽ ጥሩ ስሜት እየተሰማሽ አይደለም፣ ምንድን የገጠመሽ ብለን ለማውራት ወደኋላ እንሸሻለን ማለት ነው። ግን ምናልባት ያ ሰው የሰውን እርዳታ ፈልጎ ለመጠየቅ ከብዶት ሊሆን ይችላል። ስለዚህ ይህንን ማድረግ ያንን ሰው ማገዝ በጣም አስፈላጊ የሆነ ነገር ሊሆን ይችላል ማለት ነው። እንዲሁም ደግሞ ለዛ ሰው ጤነኛነት ጥሩ የሆነ መንገድ ሊያመጣ ስለሚችል እንግዲህ እንዲህ አይነት ነገር ስትመለከቱ ወደኋላ እንዳትሉ እላለሁኝ ማለት ነው። በዛሬው ዕለት የነበረን ቆይታ ይህንን ይመስል ነበረ። በቀጣይ በሌላ ሀሳብ እስከምንገናኝ ድረስ በሰላም ቆዩ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። እስካሁን ድረስ ስለነበራችሁ ፊድባክ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ። ሰላም ሁኑ። ቻው።